በደስታሽ በደስታ በሐዘንሽ በሐዘን በማግኘት በማጣትሽ ውስጥ ልጅሽን እንደ ልጅ አድርጌ ልቀበል ቃል እገባለሁ። እኔም ቃል እገባለሁ። Lighten up, take me on your magic river. Tell me all your dreams align. ሰላም እንዴት ነሽ? Sign me up and tell me about the ምን ነው ብቻሽን? that you know. ጓደኛ ያለች ያችሁ ትናዛ Trying to feel alive. እንዲህ አይነት ቦታ የምትመጪ አይመስለኝም ነበር። እንዴት አወቅ? የመጀመሪያ ጊዜ እኮ ነው። አንቺን ማያውቅ አለ እንደ ግቢው ሰቃይ ተማሪ። ቼርስ ለማንኛውም Share my pillow and rain, rain, go away. እንደንስ ዳንስ አልችልም። እኔም አልችልም። እኩል እንለምዳለን። I wanna hear about everything you're ever thinking. You know that I can take the truth. Call me out if you think I'm ever slipping. Maybe I
ሄሎ ሊዲያ ይቅርታ ቀሰቀስኩሽ አይደል? ችግር የለውም። ምን ነው በሰላም ነው? ትናንት ምን እንደተፈጠረ ልጠይቅሽ ነበር። አንቺም እንደኔ አታስታውሽም? እኔ ቦይፍሬንድ ከመጣ በኋላ ምንም አላስታውስም። ይኸው አሁን እንደተጋደምን ነው። አንቺ ወደ ቤት ሄድሽ እንዴ? አዎ አንድ ጥያቄ ልጠይቅሽ ነበረ። ምንድነው? ማታ ከኔ ጋር ሲጨፍር የነበረው ልጅ ታውቂዋለሽ? ኧረ እኔ ልብን ብዬ ላየሁት። እሺ በቃ ስለቀሰቀስኩሽ ይቅርታሽ። ቻው በቃ። አምላኬ ምንድን ያደረኩት? እንዴት ባለቀ ሰዓት ራሴን አረግሳለሁ? እንዴት ሰውነቴን አቆሽሻለሁ? አሁን ወዴት ብን ብዬ ልጥፋ? ልሽሽስ ብል የጠላሁት ማንነቴን ሰውነቴን ወዴት ሸሸዋለሁ? ሰው ሰፈሩ ቢያስጠላው ሰፈር ይቀይራል። ሰውነቱ ያስጠላል ሰውስ ወዴት ነው የሚሸሸው? ከራስ ወዴት ይሸሻል? አባዬ ይቅር በለኝ። ለትልቁም ነገር ስጠብቀኝ ትንሽ ቦታ ወድቄ የተገኘው። ሄሎ አባ። ወይ እንዴት ነህ? ሰላም ገባ? አዎ የኔ ልጅ፣ ሙሽራዬን በደም ሳላጫውታት በመመለሴ ትንሽ ቆጭቶኛል። ትንሽ ጊዜ እኮ ነው አባዬ። አሁን ጠቅልለን እንመጣ የለ? እኔም ያንን ቀን ነው በጉጉት የምጠብቀው። ያወራነውን አስቢበት። ልጅ የተኛች እንዴ? ኧረ አልተኛችም አለች። ቆይ ላገናኘህ። ሄሎ አባዬ፣ ደህና ነኝ፣ እያጠናሁ ነበር። የኔ ቆንጆ ሚስት ነስ ጊዜ ጋር ፋዘር ምን እያለች ነው? ያው የእሱን ነገር ታውቀው የለ? የድርጅታችን ማናጀር ረጅም ጊዜ እኛ ጋር ስላገለገለ በጣም ነው የሚተማመንበት እና ድርጅቱን ለእሱ ኃላፊነት ሰጥቼ እንዲሄድ ነው የሚፈልገው። እሱ በፊት ነዋ። አሁን እኮ ነው ያለው አይደል እንዴ? እኔ እያለሁ እንዴት ሌላ ሰው ወኪል ይሆናል? ያንተን ፕሮሰስ እኮ እየጀመረልክ ነው። አብረን አይደል እንደምንሄደው? እኔ በእናትሽ ድርቅ የምትይውን ነገር አቁሚ እስኪ። የእናንተ ፕሮሰስ ተጀምሮ እያለቀ ነው አይደለ? በዚህ ዓመት መሄዳችሁ አይቀርም። ድጋሚ እኔ ፕሮሰስ እስኪያልቅ ድረስ ለምንድን ነው ጊዜ የምንፈጀው? እኔ ግን እዚሁ ሀገሬ ለመስራት ነው የምፈልገው። እኔ ቆንጆ እባክሽ እሺ በይኝ። ልጃችንን ብትሆን ጥሩ ትምህርት ማግኘት አለባት አይደል? ለትምህርቱም በቃ ለሁሉም ነገር የተሻለ የሚሆነው ደግሞ እዛ ብትሄድ ነው። እሱማ ልክ ነህ እኮ፣ ግን ሄቪ ልከናት እኔ እናንተ እዚሁ ሀገራችን ላይ ብንሰራ ይሻለናል። የማይሆነውን እንደዚህ ሀገር ምን ሰርተሽ ትለወጫለሽ? ለማንኛውም አስብበት የኔ ቆንጆ። አንተ እሺ ካልከኝ እኮ አባዬን ማሳመጥ ነው አያቅተኝም። ዳዲ ለነግሬ ሄሎ አቤት። የኔ ቆንጆ አባዬ ምንድን ነው የሚልሽ? እንደ እናትሽ ጎበዙኝ አጥኝ ነው ያለኝ። የኔ ቆንጆ ከሷ በልጣለሁ አትዩም ታዲያ? ካንቺማ እንደማልበልጥ አውቃለሁ። ከዓለም ሁሉ አንቺ ጎበዝ እንደሆንሽ ደግሞ እሱ ነግሮኛል። ደግሞ እኔ ሳድግ አንቺ መሆን ነው የምፈልገው። የኔ ቆንጆ ከአንቺ የሚበልጥ ተማሪም አይደለም። በያሁን መሽቷል፣ ግቢና ተኝ። ነገ ተማሪ ነሽ እሺ? እወድሻለሁ። የኔ ስጦታ አንቺን ያገኘሁበት መንገድ ትክክል ባይሆን በዚህ ምድር ላይ ብቸኛዋና ትክክለኛዋ ስጦታዬ ነሽ።
እንዴት ነሽ? ደህና ነኝ። እንዴት ነው ትዳር የተስማማሽ ትመስያለሽ? በጣም እንጂ ምድር ላይ እንደኔ አይነት ደስተኛ ያለ ሰው ያለም አይመስለኝም። ወደዚህ ስመጣ ሱቁ ተዘግቷል። ስራውን ተው እንዴ? አዎ እቃዎቹን እኮ ለሰዎች አስረከበ። ደግሞ እኛ መስሪያ ቤት ውስጥ የሆነ ዘርፍ ልንሰጠው አስበናል። መሄጃም ስለደረሰ ደግሞ ሙሉ ውክልና ለሱ ልንሰጠው አስበናል። ማለት ትምህርቱን አልጨረሰ፣ በዛ ላይ ስለ ስራው ምንም ሳያውቅ እንዴት ሊሆን ይችላል? ትምህርቱን አሁን ሊጀምር ነው። ደግሞ ስለ ስራው እኛ ራሳችን እናሳየዋለን። አይከብደውም። ምን አይነት ብደት ነው? ፍጹም ሊሆን የማይችል ነገር ነው እያወራሻለሽ። በዛ ላይ ሙሉ ውክልናውን ለአቶ አክሊሉ አልነበር ልትሰጪ ነበር? አዎ ለአቶ አክሊሉ እኮ ልንሰጠው ነበረ። ሳስበው ውክልናውን ለባለቤት የመስጠቱ የተሻለ ይመስለኛል። አትፍጠኝ። ቴዲን ካወቅሽው ገና አመት እንኳን አልሞላሽም። እንዴት ይህን የሚያክል ትልቅ ድርጅት በአንዴ ለሱ አምነሽ ትሰጫለሽ? ሰላም፣ ስለማን ነው የምታወሪው? ስለ ባለቤት እኮ ነው። ታውቆሻል አይደለም? ድርጅት እኮ አካላቴን እንኳን አሳልፌ ሰጥቼዋለሁ። እንዴ ምን አይነት ድፍረት ነው? አሁን እኮ የኔ ማለት ሁላ የሱ፣ የሱ ማለት ሁላ የኔ ማለት እኮ ነው። እሺ ተይው በቃ ተሳስቻለሁ። በጣም ይቅርታ። ይሄን ያህል የሚያስከፋሽ አልመሰለኝም። ሰላምዬ፣ ይሄ እኮ የሁሉ ሰው የተሳሳተ ግንዛቤ ነው። አንድ ሰው ተጋብቶ በአንድ ጣሪያ ስር መኖር ከጀመረ የኔ የሱ የሚባል ነገር የለም። የኔ የሆነው ነገር በሙላ የሱ፣ የሱ የሆነው ነገር በሙላ ደግሞ የኔ ማለት ነው። ይሄ እኮ ትርፍ ነገር ነው። እንዴት ሰው ዋናውን ነገር ሰጥቶ ለትርፍ ነገር እንደዚህ ይሆናል? አውቃለሁ ትዙ ምን ያህል እንደምትወጂው። እኔ ያው የጓደኝነቴን ነው። እሱም በአንቺ ልክ ፍቅርና እምነት እንደዚህ ካለው ደስ ይላል ፍቅራችሁ። ለነገሩ እሱን እንኳን ትደርሽበታለሽ፣ ታይዋለሽ። ከእኔ ፍቅር ይልቅ የእሱ ፍቅር ይበልጣል። እሱስ ልክ ነሽ። በባዶ አስለፈለፍኩሽ አይደለ? ቆይ ቡና ታፍላለን። ብርቄ፣ አቤት። ቆንጆ ቡና ፊልን። እሺ በሎ በይ። እሺ እንዴ አባዬ፣ ሳትቀሰቅሰኝ ብቻውን እየበላ ነው እንዴ? በጣም ይቅርታ። ታጥበሽ ነች። የኔ ፍቅር እንዴት ነሽ? ምን ሆነሻል? ጫጉላው እንዴት ነበር? ቀዳሽ እንዴ? አይዞሽ፣ እኔና አንቺ ከምናሳልፉ አይበልጥም። ሁሉም ነገር ይቅር በቃ። እኔ አልቻልኩም እንዴ፣ እንቅልፍ መተኛት እኮ አልቻልኩም። አሁን እንደዚህ እያደረጉ ነው። አሁን ደግሞ እንደዚህ ይፈጠራል እያልኩኝ በጭንቀት ስብሰለሰል ነው ማድረው። እንቅልፍ ባይኔ ዞሮ አያውቅም። ተነጋግረን የጨረስነው ነገር አይደል እንዴ? ቆይ ወደ ውሳኔ ስንገባ ምንድን ነው እንደዚህ መሆን? ይኸውልሽ አሁን ስራ ጀምራለች። እሺ ቀኑ ሙሉ ያንቺ ነው በቃ። ማታስ? ማታማ ለሚስት ይሆን ጭራሽ ሚስት አልካት? ለትንሽ ጊዜ እኮ ነው። ይኸውልሽ ግፋ ቢል በቃ 1 አመት ውስጥ እየፈራ ኡፍ እንዴ! አምነሽበት የገባሽበት ነገር አይደል እንዴ? ምንድነው ወደ ውሳኔ ስንገባ እንደዚህ የሚያደርግሽ? ቆይ ግን ድንገት ተላምዳችሁ ከሷ ፍቅር ቢይዝህስ? የኔ ፍቅር አንቺ እኔ ልጅነት ፍቅሬን ትቼ ተያ በማይሆን ነገር ራስሽን አታስጨንቂ። እስኪ ቀፊና ናፍቀሽኛል። አይዞሽ እሺ፣ ሁሉም ነገር በቅርቡ ይስተካከላል። የሚቀጥሉት አመታት የኔና ያንቺ ናቸው። አሁን እኮ በቃ የድርጅቱንም በቃ የሁሉንም ውክልና እኮ ልትፈርምልኝ ነው። በጣም ጥሩ። እንደጨረሳችሁ ድርጅቱን ጣም ማድረግ ነው። እንደዛማ አይሆንም። ቢያንስ እስከሚሄዱ መታገስ አለብን። ያለበለዚያ እቅዳችን ይበላሻል። ያ ቀን እንዴት እንደናፈቀኝ።
ልክ ውክልናውን እንደፈረመችልህ የሆነ ቦታ ጥፍት ብለን ነው የምናከብረው። ባለሱቅ እንዴት ነህ? ሰላም እንዴት ነሽ? አለሁ። አዲስ ነው መሰለኝ። ካንተ በፊት የነበሩት ደንበኞች የነበሩ። እንግዲህ አሁን ደግሞ እኔ ተተክቻለሁ። በሚገባ ለማገልገል ዝግጁ ነኝ። እሺ፣ ወረቀትና እስክሪብቶ ያዝና ጻፍ። እሺ እሺ። ምን አረ ይሄ ነገር በዛ። ወደ 12000 ብር አካባቢ መጣ። የምትቀንሺው ነገር ካለ? አይ እኔ ምንም አልቀንስም። አካውንትህን ንገረኝ፣ ትራንስፈር ላድርግልህ አሁን። እሺ 1000 ቤቴ ማለት ነው። ይሄኛው ከዚህኛው ቤት ቀጥሏል አይደል? ጥቁሩ በር። በቃ ሰዎች ሲመጡ ላክልኝ። ችግር የለውም። ኧረ እኔ ራሴ ይዤው እመጣለሁ። አንተ ታደርስልኛለህ? እሺ ችግር የለውም። አመሰግናለሁ። 12000 ብርም አስቤዛ ይደረጋል? ከዛን ቀን ጀምሮ ተከታተልኳት። በጣም ሲበዛ የዋና ቀን ነች። እቃ በማድረስ ሰበብ ቤቷ መመላለስ ጀመርኩ። በፍቅሬ እንድትወድቅ አደረኳት። ማህሌት ሀሳቡን ሳቀርብላት እሷም ገንዘብ ስለምትወድ በሀሳቤ ተስማማች። ከዛ አጣድፌ እንድታገባኝ አደረኩ። አሁን የቀረኝ እሷን ከሀገር አስወጥቼ ድርጅቱን ሽጬ መስወር ብቻ ነው። ወይ ማይ እየጠበቅኩ እኮ ነው። ዛሬ እቅዳችን የተሳካበትን ቀን ሰለብሬት እንድናደርግ እየጠበቅኩ ነው። አሁንማ ቤት ገባሁ እኮ። ይኸውልሽ እሷንም ትንሽ ሰርፕራይዝ ላድርጋት ብዬ ነው። ምን? የደስታክን ቀን ከማን ጋር ነው ማሳለፍ ያለብህ?
ገና ለገና የቤትና የድርጅት ውክልና ሰጠችኝ ብለኔ ልትወይ ነው? ኧረ የኔ ፍቅር እባክሽ እንደዚህ አትሁኝ። ቆይ እንዴት እንደሆነልን ነው የጠበቅከው? ስታገባ ታሜን ብዬ ተቀበልኩ። ወልዳችሁ እስክስሙ ዝም ብዬ እንዳይክ ነው? እንደዛማ በጭራሽ አይሆንም። ስሚኝ፣ በቃ እኮ የምትፈልገውን አግኝተሃል። ይሄን ደስታ ደግሞ ከኔ ጋር ነው ማሳለፍ ያለብህ። ዛሬ ወይ እኔን ወይ እሷን ትመርጣለህ። ሄሎ ይቺ ልጅ እንደው ምንድን ነው የሚሻላት? ዝም ብላ ደርሳቱ ግትላለች እንዴ? እጭ እናትሽን ሰርፕራይዝ እናድርጋት ብዬ ነው። ዋው በቃ በጣም ነው ደስ የሚላት። ዩኒፎርም ይቀየር የለም። ወይ የኔ ፍቅር እንዴት ነው? አላማረብኝም? ሄሎ ሄቪ መጣች አይደል? ድምጿን የሰማሁት መሰለኝ። አዎ መታለች። እሺ ችግር የለውም። ቻው። አላማረብኝም? ዋው እንዴት ነው ያማረብሽ! እስኪ ብርቄ ብርቄ። አቤት ጋሼ። ትዝታ ምሳለት ጋብዘን ይዛን የምትሄደውን ሆቴል ታስታውሻለሽ? መንገዱን ብዙ አላውቀውም እንጂ ብዙ ጊዜ ተወስደን ነበር። አይ ብዙ ጊዜ እንደምትወስደንማ ስላወቅኩ እኮ ነው የጠየኩሽ። ይኸውልሽ ቦሌ ነው ያለው። እሺ እዚህ ከዚህ እንደወረድሽ የቦሌ ታክሲ መጫኛ አለ። ቀጥታ የቦሌ ታክሲ ይዘሽ ትሄጂና ከታክሲ እንደወረድሽ ሆቴሉን ፊት ለፊት ታይዋለሽ። መቼም ሆቴሉን ካየሽው አይጠፋሽም አይደል? ቀጥታ ሆቴል ውስጥ እንደገባሽ ፊት ለፊት አላዛር የሚባል ሰው ቁጭ ብሎ ይጠብቅሻል። እሱ የሚሰጥሽን ነገር ይዘሽ ትመጫለሽ። ፍጠኝ። ያምራላ። ምን ነው? አንቺ ክፍል አንድ ዕቃ አስቀምጫለሁ። ሂጂ እስኪ ይዘሽልኝ። ለማሚ ስጦታ ነው? አዎ አዎ።
አንቺ አትነፋረቂ። አንቺ ና እንደ የምናገረው ስሚ። ደግሞ ይኸውልሽ ይህን ነገር ለአንድ ሰው ትንፍሽ እላለሁ ብትይ እገልሻለሁ። እሺ ይኸውልሽ እዚህ ብትጮይ ብትለፈልፊ ማንም አይደርስልሽም። እሺ ብርቄ ብርቄ፣ አቤት ጋሽ። ይኸውልሽ የምትሰራቢውን ነገር ስጨረሽ ልብሶችሽን አስተካኪ እና ቤተሰቦችሽ ጋር ትሄጃለሽ። እኛ ለአንድ ወር ከከተማ ልንወጣ ነው። እሺ እንግዲያውስ ከአንድ ወር በኋላ ተመልሼ እመጣለሁ። ትችያለሽ። ደሞዝሽን አዘጋጅቼ እጠብቅሻለሁ። እባክህ ምንም እንዳታደርገኝ እባክህ፣ በእናትህ ተወኝ። እንኬ መድኃኒቶች እንኬ ዋጩ እንኬ ዋጩ አንቺ ዋጩ አይደል እንዴ የምልሽ? ዋጪ እንኬ እንኬ ወዲህ ነው። አይ አያስፈልግም። ይኸውልሽ ደሞዝሽ እዛ ኮመዲኖ ላይ ተቀምጦልሻል። ውሰጂና ሂጂ። እሺ ይቅርታ። ይበቃናል። ምርጫህን አሳይተኛል። ምርጫዬማ አንቺ ነሽ። እሱንማ በተግባር በደንብ ነው ያሳየኸኝ። ይኸውልሽ እሱን እኮ ከዛሬ ጀምሮ ላሳይሽ ነው የመጣሁት። የማምንህ ይመስላል? አንተ የብር ጥማት ማለቂያ እኮ የለውም። አሁንማ የምፈልገውን ነገር እኮ አገኘሁ። ይኸውልሽ ድርጅቱን ያላትን ንብረት ሙሉ በሙሉ እኮ ውክልና ሰጠችኝ። ይልቅ አሁን ከዚህ አካባቢ ቶሎ መጥፋት አለብን። እርግጠኛ ነህ? አዎ። ያን ለማድረግ ደግሞ ያንቺ እርዳታ ያስፈልገኛል። እሺ ሆኖ ለጊዜው ጥሪ አይቀበልም። Sorry, the subscriber's phone you've dialed is switched off. ሆኖ ለጊዜው ጥሪ አይቀበልም። Sorry, the subscriber's phone
እንኪቢ ለራስሽ ብዬ ነው። አንቺ እዚህ በራብ ድፍት እንዳትይ። አቤል አይዋ አቤት ፋዘር። አዎ ስልኳ አይሰራም፣ ዘግተዋለች። ትንሽ በስራ ምክንያት ተጨናንቃ ገዳም ሄዳለች፣ ለዛ ነው። እሺ እሺ። አይ እሷማ አለች፣ ያው ትምህርት ቤት ሄዳ ነው። ማታ ስትመጣ አገናኙታለዋ። እሺ እሺ። ቻው። እሺ ሰላም። ሄሎ፣ ይኸውልህ በጥንቃቄ ስማኝ። አንድ ስራ ልሰጥህ ነው የደወልኩት። አንድ እያበደች ያለች ሴት አለች። በጥንቃቄ ከዚህ ከተማ አውጥተህ ራቅ ያለ ቦታ ላይ እብዶች መሀል እንድጥልልኝ ፈልጌ ነው። እሷ ያጣላንም። ይኸውልህ እንድከፍልህ ካሰብከው በላይ እከፍልሃለሁ። ጥሩ፣ በቃ ተዘጋጅተህ ስልኬን ጠብቅ። ቻው። ንብረቶቿን አንዴ ጆሮ ግንዱን እስክንላቸው ድረስ እሷን ራቅ ያለ ቦታ ወስጄ ላግታት አስቤያለሁ። እንዴት አድርገህ? ቆይ አሁን የት ነች? ቤት ነቻ። በደንብ ማለቴ በጣም እንደምፈልጋት ነግራትና ከዛ ውጪ ቀጥራታለሁ። ካልኩሽ ልጅ ጋር ደግሞ ሆነን አግተናት ከከተማ ይዘናት እንወጣለን። እዚህ ሁሉ ነገር ውስጥ የገባኸው እኔን ስለመረጥክ ነው አይደል? አዎ፣ በቃ በአንቺ ምክንያት ተናደድኩኝ። ከዛ ሄጄ ጠጣሁ። አይኖቼ ህፃን ልጇ ላይ ምን ደፈርኳት። ከዛ እናቷ ደረሰችብኝ። አንተ ውሻ! እንዴ ምን እያሰብክ ነው? የት ሄድክ? ያው ልጁ እየደወለ ነው። በቃ መሄድ አለብኝ። እሺ ልቆይ ስለምችል እኔን አጠብቂኝ። በሩን ዘጋግተሽ። እሺ ኤቨር አጀበ ኤቨር አስተራጋሰን ኤቨር ስጠራሽ አትሰሚም። ነይ እናትሽ መኝታ ቤት ዛሬ እዛ ነው የምትለው። እባክሽ የአንቺ ፍላጎት ማጠየቅሽ ተነሽ።
እናቴ የት ነሽ? ስሰቃየት ነው ትተሽኝ የሄድሽው። አባትሽ ነው ብለሽ ያመጣሽው ሰውዬ ሊገለኝ ነው። ቆይ እንድሞት ፈልገሽ ነው እናቴ? አምላኬ ለምን አትገለኝ? እዚህ ገብተሽ ነው እንዴ? እዛው መኝታ ቤት አትሆኝም ነበር ነው ወይስ ክፍልሽ ናፍቆሽ ነው እዚህ የገባሽው? ደግሞ እዛ መተኛት ከደበረሽ ሁሌ እዚህ እናድራለን። እሺ በእንኪያው ምግብሽን ቢ እንኪ አንቺ ቢ መድኃኒት መዋጥ አለብሽ። በኋላ በበላለሁ። መድኃኒት መዋጥ አልፈልግም። እሱን ወደሽ ሳይሆን በግድሽ ነው የምትወጪው። እንኪ አጂናቢ ይኸውልሽ ሳትበይው ባገኝሽ እንዲህ ከግድግዳ ጋር ነው የምለጥፍሽ። እሺ ቢ መድኃኒትሽን ይዤልሽ እመጣለሁ። ቆይ እዚህ ቤት ምን እየተፈጠረ ነው? ይህንን ነገር ከነገርኩሽ እኮ እኔንም እናቴንም ነው የሚገለው። እኔ ልረዳሽ ብቻ ነው የምፈልገው። ምንድን ነው ንገሪኝ። ይኸውልሽ ባለፈው ዕለት እናትሽን ሰርፕራይዝ እናድርጋት ብሎ እዚህ ጋር አበቦችና ሻማ አድርጎ ነበር። መጣ መሰለኝ። ምንም እንዳልተፈጠረ ሁኚ እሺ። ልክ እሱ ሲወጣ እኔ ይዤሽ እወጣለሁ።
በሩን ቆልፌዋል ነበር እንዴ? ለማንኛውም የተወሰኑ ልብሶች አዘጋጅ። አንድ የምንሄድበት ቦታ አለ። እኔ የትም መሄድ አልፈልግም። ተነሻች ተነሻ እንዴ ምን ሄሎ ምን አሉ? ጥሩ ድርጅቱን በዚህ ሳምንት ውስጥ አሳያቸዋለሁ። ቤቱን ዛሬ መጥተው ማየት ይችላሉ። እሺ እሺ፣ ይኸውልህ ትንሽ ጊዜ ብቻ አስጠኝ። እሺ እሺ፣ ቻው። አንቺ ቶሎ በይ እንጂ። እናት ቆይ ተረጋጊ፣ ቆይ ተረጋጊ፣ አንዴ ተረጋጊ። መጀመሪያ አንቺ ተረጋጊ አንዴ። አይዞሽ፣ አይዞሽ፣ ልጎዳሽ አይደለም። ተረጋጊ። እንግዲህ እስክታገግም ድረስ በቋሚነት እዚህ ሆነሽ ተከታታያታለሽ። ያው ሙሉ ጊዜ ከሆነ ሆስፒታል ያለኝን ስራ ትቼ ነው እዚህ የምሆነው። ታውቃለህ፣ እንደዛ ማድረጌ ደግሞ ሆስፒታል ላሉት ታካሚዎችን ይጎዳብኛል። ላንተ ስለሆነ ከነገ ጀምሮ ጀምራለሁ። በጣም አመሰግናለሁ። አይገርምም? የሰው መጨረሻ እንዴት ያለች ቆንጆ ልጅ ነበረች መሰለሽ። በዛ ላይ ጭንቅላቷ የት ትደርሳለች ብዬ ስጠብቅ እንዲሆን አገኘዋት። ግን አብረን ብንሄድስ? እየነገርኩሽ ቶሎ ነው የምመለሰው።
እሺ አንተ ቤቱን አይተና እኔ ለልጅቷ አራቱን ኦ ላድርስ። አይሆንም አልኩሽ እኮ እንዴ። እሺ በእኛ እሺ በቃ ቶሎ ነው። አልቆይም፣ ቶሎ እመለሳለሁ። ይልቅ አንቺ ራስሽን ጠብቂ እሺ። እሺ ቻው። ግበላሽ እራት ይዤልሽ መጥቻለሁ። ይኸውልሽ ቀን ያየሻት ማህሌት ትባላለች። ስለ እኔና ስለ አንቺ አንዳች ነገር ብትነግሪያት እንዲህ አንጠልጥዬ ነው የምገልሽ። እሺ እስካሁን የት ነበርክ? ጀመረሽ ደግሞ ይጭቅጭቅሽ። ነገርሽ አንዴ እኩት እና እስከዚህ ሰዓት ሄደላሽ። ለራሴ ደክሞኛል። በእናትሽ አጭቅጭቂ። ጭራሽ አጭቅጭቂ። ተኛች? አዎ አሁን እንቅልፍ ወስዷታል። አሁን እንዴት ናት ታዲያ? ደህና ናት። በቅርቡ ይሻላታል የሚል ተስፋ አለኝ። እስኪ እግዚአብሔር ይርዳን። ይረዳናል፣ ተስፋ አለኝ። የት አባቷ ቀብረው? እሱን መፈለግ ትተህ በፍጥነት አየር ባየር ማውጣት ነው ያለብህ። ካርታውን ይዘህ ካልመጣ እኮ ክፍያ አንፈጽምም ነው ያሉት። በዚህ ፍጥነት እንዴት አድርጌ ነው የማወጣው? ይኸውልህ በእግርህ የምትሄድ ከሆነ መቼም አይሳካም። በእጅ ከሄድን ግን አይደለም በ3 ቀን በ1 ቀን ይሳካል። እንዴት? እሱን ለኔ ተው፣ እኔ ነገ ጨርሰዋለሁ። የኔ ፍቅር አንቺ ታደርጊዋለሽ እንዴ? አንቺ ምን ይሳንሻል? እዚህ እኮ ነው የምወድሽ። እሺ በቃ አሁን ገብተን እንራፍ። ለኔ አንድ 30 ደቂቃ ስጪኝ። አንድ ቦታ ደርሼ መምጣት አለብኝ። ጀመረ ደግሞ። ለጋራ ደህንነታችን እኮ ነው። ዙሪያ ገባውን ቼክ ማድረግ አለብኝ። እሺ በቃ እንዳትቆይ። አልቆይም፣ ቶሎ ነው የምመጣው።
አቤት ሄቭ፣ አቤት። አንቺ ነሽ ሄቭ? አዎ እኔ ነኝ። በሩን ክፈችልኝ። ቁልፍ ነው። አይዞሽ እሺ፣ በቃ ደርሼ እልሻለሁ። አንቺ ለአንድ ያናገረው ስሚ፣ ደግሞ ይኸውልሽ ይህን ነገር ለአንድ ሰው ትንፍሽ እላለሁ ብትይ እገልሻለሁ። እሺ ተመስገን። ለዛ ጭራቅ አስበሏት አይደል? ለዛ ጭራቅ አስበሏት ልጄን። ልጄስ ምን ነው? ምን ተፈጠረ? ሰላም አይደላችሁም እንዴ? ወደ አዲስ አበባ መሄድ ትፈልጋለች። እንኳንም ተሻላት እንጂ ምንም ችግር የለውም። ሰሞኑን ትሄዳለች። እኔ አሁን ነው መሄድ የምፈልገው። እባክሽን እርጅ፣ እባክሽ። ተረጋጊ፣ ተረጋጊ። እንሄዳለን። ግን እኔን አወቅሽ? እኔ ማወቅ አልፈልግም። ማንንም ማወቅ አልፈልግም። አንተ ማትወስደኝ ከሆነ በቃ አንቺ ውሰጂኝ እባክሽን። ለልጄ ልድረስላት። እሺ እሺ፣ በቃ መሄድ እንችላለን። ነው እደውልልሻለሁ። በሩን ዘጋግተሽ መሄድ ትችያለሽ። ለእኔ አታስቡ፣ እናንተ ብቻ ፍጠኑ። ወደዚህ ከተማ እንዴት እንደመጣሽ ባላቅም ሳይሽ በጣም ደንግጫለሁ። ብዙ ጊዜ ፈልጌሽ ነበር፣ ላገኝሽ አልቻልኩም። ንጹህ ሴት ነበርሽ። መሆን ያልነበረበትን ነገር በመጠጥ መንፈስ አደረግን። ፓርቲው ላይ ደስተኞች ነበርን። አንዳችን ለአንዳችን ተፈላልገን ተሳስበን ክብርሽን ሰጠሽ። ከዛን ቀን ጀምሮ ለብዙ ጊዜ ፈለግኩሽ። ያችን ጨዋ ሴት አገባታለሁ ብዬ ያልፈለግኩሽ ቦታ አልነበረም። እንግዲህ በተደረገልሽ ምርመራ መሰረት ምንም አይነት በሽታ የለብሽም። ምን ዶክተር? እንዴ ምንድን ነው የምትለው? ከ3 ወር በፊት የአንድ ቀን ስህተት እኮ ነው። እንዴት ሊሆን ይችላል? እንዴት በአንድ ቀን ሊፈጠር ይችላል የሚለው ነገር ለመመለስ ይከብደኛል። ምክንያቱም አንቺ የተማርሽ ሰው ነሽ።
ምን እግር ጣለሽ ባክሽ? አንተ ውሻ እዚች ህፃን ልጅ ላይ ምንድን ነው ያደረግከው? ትከታተይ ነበር ማለት ነው። አንተን ግን ለመሆኑ ሴት ነች አምጣ የወለደች? አይ ወንድ ነው ምናምን ብሎ አምጥ የወለደኝ። ዝባች እንዳትንቀሳቀስ። አድርጊባት። ሄቨንና ትዝታ የት ነው ያሉት? እኔ አላውቅም። ትንሿ ልጅ ያለችበትን ቦታ ብቻ ነው የማውቀው። ልጅቷ የት ነው ያለችው? ላይ ሰፈር የሆነ ክፍል ውስጥ ቆልፎባታል። እሺ አሁን ተነሽ ምሪ፣ ተነሽ ቀጥይ። አይ ሄቪ እንደሱ አይደለም። እሷ በጣም ስለወደደችውና ማንነቱን እንኳን በቅጡ ሳታውቀው ነው ያገባችው። ፍቅር አፈቃቀሩን ካላወቅበት ይጎዳል። እንዴት? የእሳት እራት የሚባል አይነት ፍቅር አለ። የእሳት እራትን አወቅሻት? አዎ፣ አምፖልን በዙሪያ የምትዞር አይደለች? በትክክል ልብ ብለሽ አይተሻ ከሆነ የብርሃን ግለት ትወዳለች። ተፈጥሯ ወደ ብርሃን ግለት እንድትሳብ ያደርጋታል። በዙሪያው ያንዣበበች ትሄድና ትላተማለች። ያኔም የብርሃኑ ግለት አቃጥሏት ልክ እንደ አመድ ብን ብላ ተቃጥላ ትሞታለች። ምንም ያልሽው አልገባኝም። አንቺ እኮ ገና ልጅ ነሽ። ይሄ እንዴት ይገባሻል? እናትሽ እንዳትቀየሚያት እሺ? እሷ ባታመጣው ኑሮ እኮ ኖ ኖ ኖ ኖ እየነገርኩሽ እንደዚህ አይባልም እሺ? ለደረሰብሽ ነገር ሁሉ ሁላችንም ተጠያቂ ነን። እኔንም ስላዳንሽኝ በጣም አመሰግናለሁ። መቼ አዳንኩሽና መች ደረስኩልሽና? ከረፈደ እኮ ነው የመጣሁት። ይቅርታሽ። ይቅር በይኝ እናት፣ ኃላፊነቴን አልተወጣሁም። ልጄ እናት አልሆንኩሽም። ይቅር በይኝ ልጄ። 9 ወር ሙሉ በተሸከምኩሽ ማህፀኔ ለምኜሻለሁ። ይቅር በይኝ ሄቪዬ፣ ይቅር በይኝ። ልጄ ናት የምታነሳኝ። አሁን ያለፈው አልፏል። ይቅርታ፣ ከሱ ጋር አልተዋወቅንም። እሱ ማለት የሄቨን ትክክለኛ አባቷ ነው። አሁንም ልታስገድኝ ነውማ? እንድሞትልሽ ነው የምትፈልጊው? አረ
ልጄ እንደሱ አይደለም። እና እንዴት ነው አሁንም ትክክለኛ አባትሽ ነው ብለሽ እነዛ የመከራ ቀናቶች አንቺ ታሳልፊልኛለሽ? ከፈለግሽ ሂጂ መኪና ላይ እነጠፍልሻለሁ። አልፈልግም። እኔ ከዳዲ ውጪ ምንም አይነት አባት የለኝም። ከዚህ በላይ ምን እንደሆነልሽ ነው የምፈልገው? ሰላም አንቺ ጋር ነው ምን የምፈልገው? ይሄን ቤት አስጠልቶኛል። እባክሽ በቃ ውጣልኝ፣ አልፈልግም። ውጣልኝ። ይቅርታ በቃሽ። አባትሽ ዳዲ ነው። ከዚህ በኋላ ሌላ ማንንም ሰው አላመጣብሽም። ይቅርታ፣ አትሳቀቂብኝ። አንዳንድ ስህተቶቻችን ብዙ ዋጋ ያስከፍሉናል። ዛሬ እኔ ልጄን እንኳን ማቀፍ አልቻልኩም። ተጎድታለች። አእምሮዋ በጣም ተጎድቷል። እያንዳንዱ ህመሟ ያመኛል። ለቅሷ ውስጥ ያለው ህመም ውስጤን ሰርስሮ አቁስሎታል። ላጽናናት የአባትነት ፍቅር ልሰጣት አልቻልኩም። ዘግይቻለሁ። መዘግየቴ እኔንም ብቻ ሳይሆን የአብራኬን ክፋይ ዋጋ እንድትከፍል አድርጓታል። ልጄ የላኩላትን ስጦታ ወደደችው? በጣም ደስ ብሏታል። ልጄን ማጫወት በጣም ናፍቄያለሁ። መቼ አባዬ የምትለኝ ይመስልሻል? ያው ትንሽ ጊዜ ያስፈልጋታል። ታገሳት። እጠብቃታለሁ። አንቺን ዘመኔን ሙሉ እንደጠበቅኩሽ የኔ ውድ፣ የኔ ልባሟ ሴት። ካሁን በኋላ ጵኔል ብዬሻለሁ። ምን ማለት ነው ግን? ቃሉን ሰምቼው አላውቅም። ዕብራይስጥኛ ነው። እግዚአብሔር ለኔ መርጦ ያዘጋጃትና ያስቀመጣት ማለት ነው።